እስኪ ይሄ ጥያቄ ይለፈኝ። ይሄ 15 ማለት ወይ ግን ለምንድን ነው የበለጠው? እሱ 5 ከባህላዊ ጎንደሬ አይደለው ጃኖ በጣም ነው የምወደው። ማርያምን በጣም ነው የሚመቸኝ ጃኖ። በዛሬው ቪዲዮ የባህላዊ ልብስና የዘመናዊ ልብስ ትክክለኛ ዋጋቸውን በጎንደር ከተማ የምናይ ይሆናል። ትክክለኛ ዋጋቸውን እንድናቅ ካሜራ ደብቀን ነው የምንቀርጸው። ከባህላዊ ልብስ የምንጀምር ይሆናል። ሰላም ናት። እንዴት ነው? ቆንጆ ቀሚስ አለሽ። እስኪ ይሄ የሚያምር ይመስልሽ? ይሄ ስንት ነው? ይሄ 13 ይሄኛው ይሄ 15 ይሄ 13 ሺህ ነው። ኦኬ እዚህ የሚቀንስ የለም? እሺ ዋጋውን እየወና እስኪ ይመጣል። እሺ በቀጣይ ወደ ዘመናዊ ልብስ ቤት የምንሄድ ይሆናል። ይሄ ስንት ነው? እቺ ስንት ነው? እቺ 5 ይሄ በጣም ነው የሚመስለው። እስኪ ወይዬ ሲደረቅ ያምራል። ወይዬ አይ አላነሳልኝ አለ ስልክ። እሷ 5 ስልክ አላነሳልኝ አለ። ብዙ ሰዎች ከባህላዊ ልብስና ከዘመናዊ ልብስ የትኛውን ተመራጭ የሚያደርጉ ይመስልሃል? ላንተስ? እኔ ተመራጭ የሚያደርጉ የሚመስለኝ ዘመናዊ ልብስን ነው። ምክንያቱም አሁን ላይ አልተለመደም ማለት ባህላዊ ልብስ የሚለበሰው ባህል ሲመጣ ነው። ላይክ ጥምቀትን የመሳሰሉ በዓላት ሲመጣ የዛኔ ብዙ ጊዜ ባህላዊ ልብስ ይለበሳልኝ። ለኔ ተመራጭ ማረገው ባህላዊ ልብስ ሁሌ ተዘውትሮ የሚለበስ ሲሆን ደስ ይለኝ ነበረ። ያው ግን ስለሆነ ዘመናዊ በሚለው ይያዝልኝ። ሰላም ናችሁ? እንዴት ዋላችሁ? ቀሚስ ያልሽ ባህላዊ ፈትል እስኪ በፈትል እነዚህ ማለት ስንት ነው? ይሄ 9500 ነው አይደል? 9500 መጨረሻው ነው። ጎንደረኛ ነው ይሄ አይደለም? ጎንደረኛ ሳይሆን ማለት ነው የባህል ቀሚስ ማለት ነው። ኦኬ 9500 እነዚህኞቹስ 3800 ኦኬ እሺ ዋንዬና ሌላ ካለ እሺ አራዳ በኮሪደር ልማት ላይ ትገኛለች። እስካሁን ያልተመለሰልኝ ነገር ለምን ባህላዊ ልብስ ከዘመናዊ ልብስ በዋጋ ሊበልጥ ቻለ? ፕራይሱ ወይም ዋጋው ሊበልጥበት የቻለው እንደኔ አስተሳሰብ ማለት ወይ ግን ለምንድን ነው የበለጠው? ብዙ ጥሬ እቃዎቹ ሁሉ ነገሮች ባህላዊ ልብስ ከዚህ ነው የሚሰሩት ማለት በሸማቃ ነው ከዚህ ሆነው ጥጥም ከዚህ ሆነው እንትን የሚለው የሚመረተው ብዙ ባህላዊ ልብሶች ከዚህ ነው የሚሰሩት። ላይክ ዘመናዊ ደግሞ በብዛት ውጭ ነው የሚመጡት እና ግን ለምን ሆነ እኔ ግራ ገባኝ። እስኪ ይሄ ጥያቄ ይለፈኝ። ውድ የሆነበት ምናልባት ስለሚያምር ይሆን? ይናችሁ እስኪ ሱሪ ያለ ሱሪ እስኪ ስታይ ኦሞ ከለር ያለ ስንት ነው? ይሄ ሱሪ 3 ሺህ ብር አይቀንስም። ከዛ ይሄ 3000 ማለት አይቀንስ መዘወጭ ከጨመረ እስኪ ነው ይሆነ
የወንድ አለሽ ይሰራ ስንት ነች? ስንት 2005 መጨረሻው ነው። በአንደኛው ግን አንተ ባህላዊ ልብስ ለብሰህ ታውቃለህ? አዎ በደንብ ነው ስለብስ ነው የኖርኩት። በጣም ብዙ ጊዜ ያው ስቀልድ ነው። ባህል ሲደርስ ነው ብዙ ጊዜ የምለብሰው። ሰላም ናችሁ? እቺ ቀሚስ እቺኛ 3500 መጨረሻውን አይቀንስ መዛዎች። አይ እቺ ከለር ራሷ እቺ ቆንጆ። አዎ እቺ ራሷ 3002 ኦኬ። እንየው እስኪ ስንት ነው ጋሽ? ስንት ነው ዋጋው? 10,500 አይቀንስ መዛዎች በሙሉ 10,000። ከባህላዊ ልብሶችና ከዘመናዊ ልብሶች የምትወደው ልብስ አንድ ንገረኝ። ባህላዊና ከዘመናዊ ልብስ የምወደው ያው ከባህላዊ ጎንደር ያደለው ጃኖ በጣም ነው የምወደው። ማርያምን በጣም ነው የሚመቸኝ ጃኖ። ከዘመናዊ ካልከኝ ሁዲ ወደልኝ ሁዲ እወዳለሁ በጣም። ስንት ነች? እቺ ስንት ነች? 4,500 መጨረሻው ዋጋ አይቀንስ መዛው ስንት ነው መጨረሻው? ንገሪኝ መጨረሻው። እቺ ከለር አሪፍ ናት። ጥቁሯ አይ ጥቁሩ ቆንጆ። አይ እቺ ከለር አሪፍ ነች። ስንት ናት መጨረሻዋ? አዘው ጫት ቀነሽ። አረው እኔ የመጣሁበት ሌላ ነው። በመጨረሻም ለተመልካቾች የምትለው ነገር ካለ? እሺ ይሄን ቪዲዮ ለሚመለከቱት መልእክቴ ሰብስክራይብ አድርጉኝ። ማርያምን ጀማሪ ነኝ። ሰብስክራይብ አድርጉኝና ጸዴ የሆኑ ቪዲዮዎችን የምናይ ይሆናል ማለት ሰብስክራይብ ስታደርጉኝ ነው። እንዲሁም ቪዲዮዎችን ሌሎችንም ገብታችሁ ቸክ አድርጓቸው። ብቻ ሰብስክራይብ አድርጉኝ። ሰብስክራይብ አድርጋችሁ አትርሱ ብቻ ነው ብለው። አመሰግናለሁ። የእናንተ ምርጫ ባህላዊ ልብስ ወይስ ዘመናዊ ልብስ ነው? በኮሜንት ሴክሽን አስቀምጡልኝ። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ጸዴ በሆነ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።